ከራከሩታል ከእግዚአብሔር ጋር የሚከራከሩ ሰዎች አሉ። አንተ ለምን እንደዚህ አታረቅም እንዲህ ማድረግ አለብህ ምናምን የሚሉ አሉ። በመከራ ጊዜ ከፈጣሪ ጋር ስትሆኝ በመከራ ውስጥ እንኳን ምን ላድርግልሽ ምንድነው የምትለምኚው? ጥያቄሽ ምንድነው? ልመናሽ ምንድነው? you name it ይሰጥሻል። the desire of your heart የሚባለው የልብሽ መሻት ግን አለ። ነፍስሽ የምትፈልገው ነገር አለ። እሱን አዳምጠሽ ማወቅ አለብሽ። ምክንያቱም አእምሮ ሐሳቡን ይቀያየራል። የሆነ መሬት መንቀጥቀጥ የሚመስል ነገር በህይወትሽ ይመጣል። ባለቀለት ይሄ ሰውዬ ጠፋ ስትይ አይጠፋም። ለምን? ይጸልያል። ግን አንዳንድ ጊዜ ይላል ብሎ ያውቃል። ምናልባት ለአንዳንዶቹ እኔ ሳልሆን እሱ ብሏቸው ሊሆን ይችላል። ዛሬ እዚህ ፕሮግራም ላይ አክቹዋሊ የእግዚአብሔር መንፈስ ሊሆን ይችላል ጥያቄውን እያቀረበላቸው ያለው ኤኒቲንግ ዩ ሲ ዩ ኔም ኢት ተብሎ ሊሆን ይችላል አንዳንዶች። ምክንያቱም ለምሳሌ ሰለሞንን ተመልከች። ንጉሥ ሰለሞን በነገሰ በስንተኛው ጊዜ እግዚአብሔር መጣና ምን እንድሰጥህ ለምን አለው? ኤኒቲንግ ምንም ነገር መጠየቅ ይችላል። ምን እንድሰጥህ ለምን አለው? ከዛ ሰለሞን አሰበና በዚህ በታላቅ ሕዝብህ ላይ ሾመኸኛል አለ። እኔ ደግሞ መውጫ መግቢያዬን የማላውቅ ብላቴና ነኝ አለ። ስለዚህ ሕዝብህን እንድመራ ሕዝብህን እንዳስተዳድር ጥበብ ስጠኝ አለው። ጥበብና አስተዋይ ልብ ስጠኝ አለ። እዛውም እዚህ ጋር ልክ ራሱ እግዚአብሔር የተገረመ ነው የሚመስለው። የሰለሞን ልመና ሰምቶ ምን አለው? የጠላቶችን አንገት ማለት የጠላቶችን ሞት ልትጠይቀኝ ትችል ነበር፣ አልጠየቀኝም። ለራስህ ሀብትና ብልጽግና ልትጠይቀኝ ትችል ነበር፣ አልጠየቅም። ነገር ግን ሕዝቤን ለማስተዳደር ጥበብን ጠይቀሃልና አለው። ካንተ በፊት ማንም እንዳልነበረ ካንተ በኋላ ማንም እንዳይኖር አድርጌ ጥበበኛና አስተዋይ ልቦናን ሰጥቻለሁ አለው። ዊዝደም ሰጠው፣ ኖሌጅ ሰጠው፣ አንደርስታንዲንግ ሰጠው። የልብ ስፋት ደግሞ ሜሞሪ ነው ሰጠው። በጣም አስገራሚ ስጦታ ነው። እስካሁን ድረስ እናነሳዋለን። ደግሞ አለው ከነገስታት ማንም እንዳይመስልህ አድርጌ ማንም ንጉስ እንዳይወዳደርህ አድርጌ ደግሞ ሀብትና ክብርን ሰጥቻለሁ አለው። ሀብትና ክብርን ብልጽግናን ሰጥቻለሁ አለው። በዛ ሰዓት ግን ሰለሞን ያው በጣም እግዚአብሔርን ያስደነቀ ጥያቄ ጠየቀ እንጂ ምንም ነገር የመለመን መብት ነበረው። ምክንያቱም የዘረጋለት እሱ ነው ምን ላድርግልህ ያለው። ምን እንድሰጥህ ለምን አለው። ማን ያውቃል? አሁን አንዳንዶቹን ምን እንድሰጥህ ለምን ተብለው ከሆነ ዊዶን ነው እሱ ከሆነ ያላቸው እኛ ቢሆንስ ብለን ያቀረብነው ካላቸው ደግሞ ማን ያውቃል? ያልጠየከውን ሀብትና ክብር እሰጥሃለሁ አለው። በጣም ይገርማል። ሁለተኛ ምሳሌ ልስጥሽ። በሰው በኩል ደግሞ ሲመጣ እግዚአብሔር በሰው በኩል ደግሞ ሲመጣ ነቢዩ ኤርሚያስ የሚባል ሰው ነበር። ይሄ ትንቢተ ኤርሚያስ የተጻፈለት እና ይከራከራል ከእግዚአብሔር ጋር። አንዳንዴ አልናገርም እሱ ሁሌ ንስሐ ግቡ፣ ተመለሱ፣ ተው ጥፋት እየመጣ ነው፣ ተው እንዲህ ትሆናላችሁ እያላቸው አይሰሙትም። አንዴ ጉድጓድ ውስጥ ይጥሉታል፣ በጥፊ ይመቱታል፣ ምናምን ያደርጉታል፣ ያዋርዱታል። ከዛ ይሄድና ከእግዚአብሔር ጋር ይከራከራል። አታለልከኝ፣ እኔም ተታለልኩኝ፣ በስምህ አልናገርም ብል ቃልህ አጥንቴ ውስጥ እንደ እሳት ሆነብኝ፣ ለምን እንደዚህ ታደርገኛለህ ይለዋል። ሰቆቃ ኤርሚያስ ላይ ሄደሽ ስትመለከቺ መንገዴን በተጠረበ ድንጋይ ዘጋህ፣ በቃ አሰቃየኸኝ ይለዋል። ከዛ ደግሞ መለስ ሲልና ሰው ዝም ብሎ እግዚአብሔርን ተስፋ ቢያደርግ መልካም ነው፣ እሱ አሸክሞታልና ዝም ብሎ ይሸከም ደግሞ ይላል። ማለዳ ማለዳ አዲስ ነው፣ ምሕረቱ ብዙ ነው ደግሞ ይላል። ይወደዋል፣ ፈጣሪን ይከራከረዋል፣ ይሟገታል ከእግዚአብሔር ጋር። አንዳንዴ ሙግት አለ፣ ሰዎች የሚሟገቱ አሁንም እኮ የሚሟገቱ ሰዎች አሉ እና ይከራከሩታል ከእግዚአብሔር ጋር የሚከራከሩ ሰዎች አሉ። አንተ ለምን እንደዚህ አታረቅም እንዲህ ማድረግ አለብህ ምናምን የሚሉ አሉ። እና ኤርሚያስ እንደዛ አይነት ሰው ነበር። እንደዛ አይነት ህይወት አሳልፈው ግን መጨረሻ ላይ ናቡከደነጾር መጣ ጦሩን ሲይዞ። በጣም ኃይለኛ ጦር ነው። ያን አምፀው የነበረውን ህዝብ ጠራርጎ ወሰደ። ህዝቡ ሲወሰድ የናቡከደነጾር ጀነራል የነበረ ናቡዘረዳን የሚባል ጀነራል መጣ ኤርሚያስ ጋር። ምን ላድርግልሃለሁ?
ከነሱ ጋር መሄድ ትፈልጋለህ? ሂድ። ወደዚህ ወደ ሀገር መሄድ ትፈልጋለህ? ሂድ። የፈለከውን አድርጋለሁ። ሌላው እኮ እየተጋዘ ነው። በመከራ ጊዜ ከፈጣሪ ጋር ስትሆኝ በመከራ ውስጥ እንኳን ምን ላድርግልሽ ይልሻል፣ ምርጫ ይሰጥሻል። ምክንያቱም በከባዱ ጊዜ በአስቸጋሪው ጊዜ ከእሱ ጋር ሆነሻልና እንደዛ ይላል። ስለዚህ ምርጫ ተሰጠው። እሱ ምን ላድርግልህ አለው፣ በሰው በኩል ማለት ነው። ምን ይደረግልህ አለው። መጨረሻ ሶስተኛ ምሳሌ ማነሳት አስቴር ነች። አስቴርን ታውቂያለሽ? ሀደሳ ነበር ስሟ። ሀደሳ የንጉሱ ሚስት አስጢን አስቸግራ ተሽራ ከንግስትነቷ ሴቶች በሙሉ ተሰብስበው ተመርጠው ቁንጅና ውድድር፣ ትልቅ ቢዩቲ ኮንቴስት ነበር። እሷ የእግዚአብሔር ሞገስ በሷ ላይ ሆኖ በድህነት ያደገች ነች። እሷ ቆሎ በልታ ያደገች ነች። ልብሷን አጥባ አስጥታ ድርቃ የምትለብስ ሴት ነች። አንድ ያጎቷ ልጅ መርዶኪዎስ ነው ያለው፣ ሌላ ማንም የለም። በኋላ የንጉሱ ሚስት ሆነች። አሁን ወደምንፈልገው ፖይንት ስንመጣ በ127 አገሮች ላይ ንግስት ሆነች። አሁን አንድ ችግር ተፈጥሯል። ችግሩ ምንድነው? አይሁድ በሙሉ እንዲገደሉ ተብሏል። አዋጅ ወጥቷል። ሐማ የሚባል ሰው ተንኮለኛ ሰው ንጉሱ ጋር ገብቶ አታሎት አዋጅ አስወጥቶ የእሷ ዘመዶች በሙሉ እንዲገደሉ አዋጅ ወጥቷል። ከዛ መርዶኪዎስ ይጠይቃታል፣ ኧረ ግቢና አንድ ነገር አድርጊ ብሎ። በኋላ በጣም የሚነካኝ ቃል አለ እዛ ጋር። እሷ እኔ አልተጠራሁም፣ ንጉሱ ጋር አልተጠራሁም፣ ንጉሱ ጋር ደግሞ ሳልጠራ መቅረብ አልችልም ስትለው መርዶኪዎስ ምን አላት? ምናልባት ለዚህ ጊዜ ቢሆንስ፣ ፎር ኤ ታይም ሳች አስ ዚስ፣ እዚህ የገባሽው ለእንዲህ አይነት ጊዜ ቢሆንስ ግን አላት፣ እምቢ ብትይ አንቺና የአባትሽ ቤት ትጠፋላችሁ፣ መዳን ግን ከሌላ ቦታ ይሆናል አላት። መዳናችን አይቀርም፣ መዳናችን ከሌላ ቦታ ይሆናል አላት። አሁን እዚህ ጋር ነው የምፈልገው። ንጉሱ ጋር አልተጠራችም። በዛ ሰዓት የነበረው ስርዓት ምንድን ነው? ንጉሱ ሳይጠራ ማንም ሰው ወደሱ አይቀርብም። የምትቀርቢው የወርቅ ዘንግ አለው፣ ሲዘረጋልሽ መቅረብ ትችላለሽ። ካልዘረጋ ማንም ሰው ንጉሱን ቢቀርብ ይገደላል። ህጉ ይሄ ነው፣ መገደል ነው። ንጉሱ በትሩን ሳይዘረጋ መቅረብ ማለት ሞት ማለት ነው። ስለዚህ አስቴር መጣች። ባሏ ቢሆንም ግን ስርዓቱ መጠበቅ ነበረበት። ልትገደል ትችላለች ማለት ጠባቂዎች አሉ። ንጉሱ በትሩን ሳይዘረጋ ዘንጉን ሳይዘረጋ የሚቀርብ ማንም ይሁን ማን ይገደላል። ከዛ ንጉሱ አያትና መጀመሪያ የወርቅ ዘንጉን ዘረጋላት። አሁን በሰው በኩል እግዚአብሔር ሲሰራ ማለት ነው። የወርቅ ዘንጉን ዘረጋላት። ከዛ ንግሥት አስቴር ሆይ ምን ትሻለሽ? ምንስ ትለምኝኛለሽ? እስከ መንግስቴ እኩሌታ ድረስ ይሰጥሻል አላት። ማለት I will give you half my kingdom፣ ግማሹን መንግስቴን እሰጥሻለሁ። you name it ማለት ነው። የፈለግሽውን ነገር ጠይቂ፣ ግን እስከ መንግስቴ እኩሌታ ድረስ መንግስትህን ከፍለህ ስጠኝ እንኳን ብትይ እሰጥሻለሁ ማለት ነው። አይሽ እንዴት ኦፈር እንደሚያደርግ አንዳንዴ በሰዎች ህይወት የሚቀርበው ጥያቄ፣ የፈለግሽውን ጠይቂ ማለት ነው። ቤቶች ብትጠይቀው ይሰጣታል። ከተሞች ብትጠይቀው ይሰጣታል። 127 ሀገሮች ላይ ነው የሚመራው። ሀገሮች 27ቱን ሀገሮች ስጠኝ ብትይ ይሰጣታል። እስከ መንግስቴ እኩሌታ ድረስ half of my kingdom ነው ያለት። ንግሥት አስቴር ሆይ የምትሽው ምንድን ነው? የምትለምኚ ምንድን ነው? እስከ መንግስቴ እኩሌታ ድረስ ሰጥሻለሁ አላት። እንዲህ አይነት ድምፆች አሉ አንዳንድ ጊዜ። ከዛ እሷ ጥያቄዋ የህዝቧ ጉዳይ ስለነበረ ቀረበችና መጀመሪያ ግብዣ ጋበዘችው ለማሳጠር። በኋላ ህዝቤ ሊገደል ነው አለችው። ህዝቤ ሊጠፋ ነው፣ አዋጅ ወጥቷል። ማን አዋጅ ያወጣው? ሃማ። ከዛ መርዶኪዎስን ሊያስገድለው ነበር ሃማ። መርዶኪዎስ ከበረ። ሃማ ሞተ እና ምን ይላል ቅዱሱ መጽሐፍ? ነገሩ ተገለበጠ ይላል። ሊገደሉ የነበሩት ዳኑ፣ ሊገድሉ የነበሩት ሞቱ፣ ሊሰቀል የነበረው ተሰቀለ፣ ሊሰቀል የነበረው ጠቅላይ ሚኒስትር ሆነ። መርዶኪዎስ መጨረሻ ላይ እንደ ፕራይም ሚኒስትር አይነት ፖዚሽን ነው የተሰጠው።
ስለዚህ እስከ መንግስቴ የምትለምኙ ምንድነው የሚለው ነው የፈለጉት። ምንድነው የምትለምኙ? ጥያቄሽ ምንድነው? ልመናሽ ምንድነው? ዩ ኔም ኢት ይሰጥሻል። የመንግስቱን እኩሌታ እንደማትጠይቀው ያውቃል፣ ግን የምትለምነውን ሁሉ ያደርግላት ግን ቃል ገባላት። አንዳንድ ቀን አለ እንደዚህ የሚሆንበት። ዛሬ ያ ቀን ይሆን? ለአንዳንድ ሰዎች ሊሆን ይችላል። ግን የወርቅ ዘንግ ይዘረጋና ራሱ ፈጣሪ ደግሞ የወርቅ ዘንግ ዘርግቶ ምን ትለምኛለሽ? የምትለምኘው ምንድን ነው የሚልበት ጊዜ አለ። ግን ሊስቱን እናዘጋጃለን። አሁን ለመጨረስ ቅድም እንደተባባል ሊስቱን ዝርዝሩን አዘጋጁ። ከዝርዝሩ ውስጥ አጽዱት፣ ኤዲት አድርጉት። መውጣት ያለበት ልክ ያልሆነውን ሰው የሚጎዳ የሰው የሚመኝ ምናምን ሞቲቭ ልክ ያልሆነውን እሱን አጽዱ። ያንን አዘጋጁና በየቀኑ ጸልዩት። በየቀኑ እኔ እስኪመለሱልኝ ድረስ በየቀኑ መጸልያቸው ጸሎቶች አሉ። ኤቭሪ ሲንግል ዴይ ጸልያቸዋለሁ፣ አልሰለችም። እና ያንን አድርጉ። ከዛ እንደተነገረ ሆኖ ደግሞ እንደሆነ አድርጋችሁ እመኑ እና አመስግኑ። በዚህ መንገድ ምን ይሆናል? በጣም መልካም የሆነ አምላክ ስለሆነ የምናመልከው የለመነውን የሚያደርግ ስለሆነ የፈለግነውን ኑሮ መኖር እንችላለን ማለት ነው። ማለት የልባችን ይሄ አእምሯችን ብዙ ፈኒ ነገሮች ያመጣል። ዛሬ ይላል ነገ ዛሬ ሊቀያየራል። ግን the desire of your heart የሚባለው የልብሽ መሻት ግን አለ። ነፍስሽ የምትፈልገው ነገር አለ። እሱን አዳምጠሽ ማወቅ አለብሽ። ምክንያቱም አእምሮ ሀሳቡን ይቀያየራል። ዛሬ አሜሪካ መኖር ይፈልጋል፣ ዛሬ አዲስ አበባ መኖር ይፈልጋል፣ ዛሬ ይቀያየራል። እዚህ ውስጥ ግን the desire of our heart የሚባል አለ። የጸለይን ኑሮ እኖራለን። ለምሳሌ እኔ አንድ 30 መኝታ ቤት ያለው ትልቅ ቤት ፈለግኩኝ። አእምሮ ያመጣና ከዛ እግዚአብሔር ሆይ በጣም ትልቅ ቤት 30 መኝታ ቤት ያለው ቤት ስጠኝ ብዬ ጠየቅኩ። 30 መኝታ ቤት እሺ፣ እንደው 20 መኝታ ቤት ይሁን። ቅድም ቼክ እናድርግ ያልኩት ሊስቱ ላይ ቼክ እናድርግ ያሉት ሞቲቬሽን ስንት መረምሪ 20 ክፍል ቤት ምን ላድርገው ነው? ምን አድርገዋለሁ? ከዛ ከሊስቴ ውስጥ አስተካክላለሁ። እኔ የሚያስፈልገኝ አለ፣ የሚያስፈልገኝ ነው የምፈልገው። ዝም ብሎ ኤክስትራቫጋንት እኮ አታቶኝም። ስለዚህ ዝም ብሎ ቢሊየነር ሆናለሁ፣ በቃ እንደዚህ ይኖረኛል፣ ቅድም እንዳለው አይሰጥሽም። ጥያቄው ትክክል መሆን አለበት፣ ተገቢ መሆን አለበት፣ ሪዝነብል መሆን አለበት። ለእኔ 20 መኝታ ቤት ያለው ቤት እንደማያስፈልገኝ እግዚአብሔር ያውቃል፣ እኔም አውቃለሁ በደንብ ካሰብኩበት። ስለዚህ እንደዚህ አይነት ቅዠት ውስጥ መኖር የለባቸውም። ፕራክቲካል የሆነ በትክክል እንደ ሰው እንኳን አሁን ለምሳሌ እኔ አቅም ኖሮኝ ፍቅር ምን ላድርግልሽ ብልሽ የምትይ ነገሮች ይኖራሉ። እኔ ሀብት ቢኖረኝና ይህ ያስፈልገኛል፣ ይህ ያስፈልግ ፕራክቲካል የሆነ ነገር ነው የምጠይቂው። ልክ እንደዛው ፕራክቲካል የሆነ ነገር ነው መጠየቅ ያለባቸው፣ ትክክለኛ የሆኑ ነገሮች። ሎ ኦፍ አትራክሽን እንደዚህ የሚመሳሰልብሽ ሴክሬት ለመሰለሽ ከዚህ አሁን ከመንፈሳዊ ጋር የሚመሳሰለው ኮንሴፕቱ የተወሰደው ከመጽሐፍ ቅዱስ ነው። ኮንሴፕቱን ከመጽሐፍ ቅዱስ ወሰዱና እግዚአብሔርን አስወጡና በእግዚአብሔር ቦታ ዩኒቨርስ አሉትና በጸሎት ፋንታ ሌላ ሜዲቴሽን ምናምን ፎከስ ማድረግ እንዲያሉና ሌላ ነገር ያመጡ መሰለ። የወሰዱት ግን ከመጽሐፍ ቅዱስ ነው። ለዛ ነው ግን ለምን ወደ ዋናው ፈጣሪ አትሄጂም? ወደ ዋናው ፈጣሪ መሄድ ጸሎት በጣም ፓወርፉል ነው። እስልምናም ጸሎት አለ፣ ካቶሊክም አለ፣ ኦርቶዶክስም አለ፣ ፕሮቴስታንትም አለ፣ ሌሎችም ጋር አለ። ጸሎት በጣም ኃይል አለው። ፍቅር ይችን ብዬ ልጨርስ። ምትጸልይ ከሆነ በጣም ፕሮቴክተር ነው የምትሆኝው። በጣም አንድ ጊዜ አንድ ሰው የሆኑ ሰዎች ትንሽ እኔ ላይ ተነሱ። ቤተክርስቲያን አካባቢ ነው መቼም ያው እና ተነሱና አይ አሁንማ እንዲህ ማድረግ አለብን፣ እሱ እንዲህ ማድረግ አለብን፣ እሱ እንዲህ ማድረግ አለብን ይላሉ። ከመካከላቸው አንዱ ምን አላቸው? ከባድ ሊመስል ይችላል አረፍተ ነገሩ፣ ስቴትመንቱ። ዶክተር ወዳጄነህን አታሸንፉትም አላቸው። ከዛ ሁሉም በመገረም አዩና አታሸንፉትም አላቸው። ለምንድን ነው የማናሸንፈው? ምንድን ነው እሱ አሉት። ከዛ የመለሰላቸው መልስ ነው
አታሸንፉትም። ለምንድን ነው ማናሸንፈው? ምንድን ነው እሱ አሉት። ይጸልያል አላቸው። ይጸልያል። ስለዚህ አታሸንፉትም አላቸው። የምትጸልይ ከሆነ አትሸነፊም። ማዕበል ይመጣል፣ ታልፊዋለሽ። ችግር ይመጣል፣ ታልፊዋለሽ። ሰዎች ይነሱብሻል፣ ታልፊያቸዋለሽ። በአንቺ ላይ የሚነሳ ይወድቃል። የሆነ መሬት መንቀጥቀጥ የሚመስል ነገር በህይወትሽ ይመጣል። አለቀለት ይሄ ሰውዬ ጠፋ ስትይ አይጠፋም። ለምን? ይጸልያል። የሚጸልይ ሰው ቀስቱ እንደ ጸናች ትቆማለች። የሚጸልይ ሰው ወደቀ ስትዩ አይወድቅም። ጠፋ ስትዩ አለ። አለቀለት ስታይ አብቦ ታገኘዋለሽ። ይሄ ጸሎት የሚሰጥሽ ጋራንቲ ነው። ስለዚህ አንደኛ አንቺ ለምሳሌ እዚህ ጋር እነሱ እዛ ጋር ቁጭ ብለው አንቺ እንዴት እንደሚያጠፉሽ ያስባሉ አይደል? ስብሰባ ተቀምጠዋል። አንቺ ደግሞ እዚህ እየጸለይሽ ነው። እሱ ከላይ ሆኖ ሁለቱንም ያያል። አንቺ ላይ የሚደረገውን ስብሰባ ያያል፣ አንቺ የምትጸልዩን ጸሎት ያያል። ስለዚህም ያደርገውን ያውቃል። ከሱ ጋር ጥብቅ ያለ እንደ ሃይማኖታቸው እኔ ሰው የሃይማኖት ግሩፕ አልነካም እና ስናገርም ለሁሉም ነው የምናገረው። ከፈጣሪያቸው ጋር ከተጣበቁ ፈጣሪያቸውን ጥብቅ አድርገው ከያዙ ማንም ይነሳባቸው ምንም አይሆኑም። የፈለገ አድማ ይምጣ ምን ይበትነዋል። በአንቺ ላይ የሚሰራ መሳሪያ አይከናወንም ይላል። ኖ ዌፐን ፋሽንድ አጌንስት ዩ ሻል ፕሮስፐር ነው የሚለው እና ይሰበሰባሉ ይላል። እንግዲህ ይበተናሉ። እዛም ቅዱስ መጽሐፍ ላይ ነው የሚለው በአንቺ ላይ የሚሰራ መሳሪያ አይከናወንም፣ ይሰበሰባሉ፣ እንግዲህ ይበተናሉ ይላል። ግን ዴይሊ የጸሎት ዲስፕሊን ይኖርሽ። በቃ ኢንሹራንስ ነው፣ ደንበኛ ኢንሹራንስ ነው። እኔ ደግሞ ብዙ ጊዜ ብቸኛ ስለሆንኩኝ ይሄ የምታመንባቸው ሰዎች የሉኝ። ባለ ሀብቶች ሁሉም አሁን አገልግሎት አካባቢ ያሉ ሰዎች አሉ። 3-4 ባለ ሀብቶች እንትን አሏቸው። ከሌ ያለ እንዴት ነው ምናምን የሚባባሉት አለ ወይ። ባለስልጣን ደግሞ አሹራንስ አላቸው። ይሄ ባለስልጣን ከሌ የሚተማመኑባቸው ሰዎች አሏቸው። እኔ እንደዛ የሚተማመንበት ባለ ሀብት ቢቸግረኝ አምጣም ብለው የሆነ ችግር ውስጥ ብገባ ድረስልኝም ብለው ባለስልጣንም ባለ ሀብትም የለም። ያለኝ አማራጭ አንድ ነው። አማራጭም ስለሌለኝ ነው የምጸልየው። ያለኝ አማራጭ ከሱ ጋር መጣበቅ ነው። በሱ ፊት መሆንና መጽናት ነው። በሱ ፊት ተማምኜ ጸንቼ ደግሞ ተሸንፌ አላውቅም በፍጹም። ስለዚህ ለወገኖቼ የምመክራቸው ቴክ ታይም ቱ ፕሬይ፣ የጸሎት ጊዜ ይኑራችሁ። የየቀኑ ጸሎት ይኑራችሁ። እንደየ ሃይማኖታችሁ ቤተክርስቲያናችሁ ወይም ደግሞ ሃይማኖታችሁ የሚያስተምራችሁን ጸሎት ጸልዩ። በግላችሁ ደግሞ ሁሉም ቤተክርስቲያን ይሄን የማይከተል ቤተክርስቲያን አለ ብዬ አላምንም። ንስሐ፣ ልመና፣ ምልጃ፣ ምስጋናን የሚቃወም የትኛውም ቤተክርስቲያን አይቃወምም። ሁሉም ጋር አለ፣ በሁሉም ጋር የተፈቀደ ነው። በሌሎችም በእስልምናም አለ። ያንን አድርጉ። የምትጸልይ ከሆነ ፍቅር ህልምሽ ይሳካል። የምትጸልይ ከሆነ ማንም አይነካሽም። የምትጸልይ ከሆነ የፈለገ ችግር ይመጣል፣ ታልፊዋለሽ። እና ቋሚ የጸሎት ዲስፕሊን ቢኖር ጥሩ ነው። በተረፈ ያዘጋጃችሁትን ሊስት ዝርዝር የምትወዱት የሚወዳችሁ አምላካችሁ እንዲያሳካላችሁ ምኞቴም ጸሎቴም ነው።